የመጣሁበት ከሲዳማ ክልል ነው። አርባ ምንጭ ክፍለ ጦር ደግሞ 21ኛ ክፍለ ጦር ብርጌድ 2 ሻለቃ 3። እኛ አሁን ነው ዛሬ ማነው ቀኑ ሳምንት አልሞላንም። ስምንተኛ ቀናችን 9ኛ ቀናችን ዛሬ አዋሽ ስለዚህ ከመጣን 8ኛ ቀናችን ነው። ውጊያው ከተጀመረ ጀምሮ እስካሁን ድረስ እኛ ለውጊያው አዲስ ነን። አዲስ ስንል እኛ ከሲዳማ ክልል ነው የመጣነው። ከሲዳማ ክልል ስንመጣ ለትምህርት ነው ያመጡን። አዋሽ አርባ ሲያስገቡ ማለት ነው። ከዛ ለትምህርት ስለሆነ ነው ወደዚህ የመጣነው። አሁን ዛሬ 2 ሳምንታችን ምናምን ነው። ይሄን ነገር እኛ አናውቀውም። ከዛ ለትምህርት እንዳመጡ ነው ይሄን ሌንጀርና ቲሸርት አልብሰው ትናንትና ዛሬ 3ኛ ቀን በዚህ ያመጡን ማለት ነው። ከዛም በኋላ ከዚህ ከመጣን በኋላ ከቆሰልን በኋላም ትጥቅና መሰረልና ተሰርከበናል። ያለ እንክብካቤና በቃ ሲጠማንም ውሃ እየሰጡና ሲረበንም ብስኩት እያመጡ እስከ እንጀራ ድረስ እያመጡ ማለት ነው እስካሁን ድረስ። ከዛም በኋላ ማታ መጡ አይዟችሁ እያሉ እያበረታቱ እስካሁን ድረስ እኛ ጋር ያሉ ማለት ነው። እና ማክበርና ማመስገን ስለምፈልግ ነው እነሱ ነው። በተለይ እነ ኪዳኔ የሚባሉ ሐኪሞች አሉ እኛ ጋር ጎናችን ሆኖ እስካሁን ድረስ ደማችን ሁሉ እያጠቡ እስካሁን ድረስ ሲንከባከቡን የቆዩ ማለት ነው። ከዛም በኋላ ስቲል አሁን እስከዚህ የምመጣ ድረስ እስከዚህ ድረስ መጡ። አሁን ቅድም አጥቦን ምን ብሎ ወደዚህ ሊልከን የቻለ ማለት ነው። እና ይሄን ለማናገር ፈልጌ ነው። እና አጠቃላይ በሙሉ ያላችሁ ከዚህ ማመስገንና ማክበር እንፈልጋለን ማለት ፈልጌ ነው። በትምህርት ነው። ትምህርት እኛ ተመለመልና የሲዳማ ልዩ ኃይል ወይም ፖሊስ ተብሎ ማስታወቂያው መጣልና ከዛ እኛ ፖሊስ የምንፈልግ ብለን ገባን ተመዝግበን ሰርቲፊኬታችን ምናምን ሰጠን ማለት ነው። ከዛ ልዩ ኃይል ፖሊስ ስንመጣ ልክ አዋሽ አርባ እንዳይገቡ በ5ኛ ቀናችን ወደዚህ ያመጡና ማለት ነው። ወደዚህ ቦታ ታያላችሁ ትጎበኛላችሁ አመጡና ምንም አናውቀውን ነገር ማለት ነው። ከዛም በኋላ መጣን። ከዚህ ትናንትና ወዲያ ተፈጠረኝ ነገር ማለት ነው። ልክ እኛ ደግሞ ውጊያ ማናውቅም ስለምን አናውቅም። ቀጥለን ወደ እናንተ ሄደን ተደረብን በኋላ በጥሩ እንክብካቤ እነሱ አደረጉልና እኛ የመታ ጥይት ራሳችን ወገን ነው የመታ ማለት ነው እንጂ እናንተ ሰው አይመታም። ለምን ትጥቅና መሳሪያ ጥላችሁ መጣችሁ ብሎ በሩቅ ያዩ ነበር። እኛ አላየናቸው በዚህ እነሱ መጡና ከዛ የእናንተ ልጅ ሰላም የሚባል ልጅ ነበርና እሱ ጎቱ እንዳማንም ብሎ አምጥቶ እዛ እናንተ ጋር ደረበና አብረን አደረን እነሱ ጋር ተንከባክበውና ማታ ማሳደሩን እስካሁን ድረስ ያንከባከቡና ማለት ነው። ለምን ትጥቅና መሳሪያ አስረክባችሁ መጣችሁ ብሎ ከሩቅ እያዩ ነው። የእናንተ ልጅ ደግሞ እኛን ዘው ወደዚህ እየመጡ ነው ሊጨምሩን ትላንት ታውስ ጋር ማለት ነው። ከዛ መንገድ ላይ ተጋጠሙ። እዚህ መንገድ ላይ ሲጋጠሙ ለይቶ ቶሎኛ መጥቶና ከዛ ያ ልጅ እኛን ሁለታችን ተንከባሉ ዞና ወጣ ወደዛ መጣ ማለት ነው። በዚህ መንገድ ህይወታችን ትረፍ ቻለች ድነናል ማለት ነው። አምላክ ከእናንተ ጋር ይሁን። እግዚአብሔር ይስጣችሁ። ታላቅ ምስጋና ብሄድም በሀገሬ የምናገረው ኮርቼ ነው ማለት ነው። ተንከባክባችሁናል እስካሁን ድረስ ደማኪ እስከማጠብ ውሃ እስከመስጠት ምግብ እስከመስጠት ድረስ ልብስ ራሱ እስከመስጠት እናንተ ድረስ ያደረሳችሁ ማለት ነው። ስለዚህ በጣም ማመስገንና እግዚአብሔር ይስጥልን ማለት ፈልጌ ነው። ለኢትዮጵያ ሕዝብ ማስተላልፈው ከዚህ ድርጊት በቃ እንዲቆጠብ ነው። ምክንያቱም ዝም ብሎ የማይታወቅ ፖለቲካ ዝም ብሎ በማንነትና በሚዲያ ያለ በቃ ዘርን ከዘር ብሄርን ከብሄር እየለያየ እነሱ ናቸው እኛን እና አሁን በቃ በሁሉም ያጋጩ ነው ያሉ ማለት ነው። እንደነዚህ አይነት ግለሰቦች ደግሞ ክልሎች ራሳቸው እንኳን ቢቆጠቡ ብለን እንደዚህ ሁሉ ድርጊት አይፈጠርም ማለት ነው። ሁሉ በደም የተሳሰረ ክልል ነው ህዝብ ነው እና ይህን ነገር ደግሞ እነሱ ቢታገሱልን በሚመለከተው አካል ቀርቦ እነሱ ቢታገሱልን የሚል ሀሳብ ስላለኝ